ኮቾሮ እየበሉ ለኢትዮጵያ ብለው የሚታገሉ አሉ። እዚህ ደግሞ አዲስ አበባ የማንም ዱርዬ ኢትዮጵያ ውስጥ መፎከርና መጨፈር አይችልም ካሁን በኋላ በጣም እርግጠኛ ሆነን እናገር። በ15 ቀን ታዋቂ ልሁን የምትሉ ሰዎች ከ15 ቀን በኋላ እስር ቤት ነው የሚጠብቃችሁ። ደጋግመን እናገራለን። ስራ ቦታቸው ሆነው ልጆቻቸው ጋር ነው አይምሯቸው። ስለዚህ እናንተ ለልጆቻቸው በዚህ ደረጃ የምትጨነቁ ከሆነ ሶሻል ሚዲያ ላይ ደግሞ ልጆቻቸውን መተው ፍጹም ጋጠወጥ እንዲሆኑ የሚያደርጉትን መቃወም ይጠበቅባቸዋል። በቃ ይሄ የመንግስት ስራ ብቻ አይደለም፣ የጋራ ስራችን ነው። ሁላችንም መስራት ያለብን ነገር ነው። በግል እያንዳንዳችሁ ልጆቻችሁን መቆጣጠር አለባችሁ። በዚህ ጉዳይ አብዛኛው ኢትዮጵያዊ ማለት ነው አብዛኛው ኢትዮጵያዊ ኢትዮጵያ እንድትቀጥል የሚፈልግ አባቶቹ፣ አያቶቹ፣ ቅድመ አያቶቹ ያስረከቡትን ሀገር እንድትቀጥል የሚፈልግ ኢትዮጵያዊ ይህንን ሰሞነኛውን የፌዴራል ፖሊስ እርምጃ በከፍተኛ ሁኔታ እየደገፈ ይገኛል። ጀግኖቻችን በዓለም መድረክ የታወቁት ሰግጠው ምናምን ይሄ ኮተት ሆነው አይደለም። እና ኃይሌ ገብረስላሴ ጎልድ ሜዳል ያመጡት ሰርተው ነው። በተቃራኒው ደግሞ ፍጹም ኢትዮጵያ የምትባል ሀገር እንድትኖር የማይፈልጉ ኢትዮጵያ እንድትፈርስ የሚፈልጉ ኢትዮጵያ ውስጥ ያሉ ወጣቶች የትም እንዳይደርሱ እንዲባክኑ፣ እንዲቀነጭሩ፣ በአፍጢማቸው እንዲደፉ የሚፈልግ ደግሞ ቀላል የማይባል ስብስብ አለ። ቀላል የማይባል ማለት ነው። ከወያኔ ከሻዕቢያ ኢትዮጵያ በአጠቃላይ እንድትጠፋ ከሚፈልጉ ኃይሎች ጋር አብረው የሚሰሩ አሉ። እዚህ ከተማ በዋናነት ፐብሊክ ፊገር የሆኑ ሰዎች አሉ እዚህ ከተማ ውስጥ ማለት ነው። መንግስት እንግዲህ አሁን የገባው ነገር ስላለ የህዝቡም ግፊት ስላለ ህዝቡም እያማረረ ስላለ ይህንን ነውረኛ ጉዳይ መንግስት አሁን በደንብ ጉዳይ ውስጥ ገብቶ ማጽዳት ስራ እየሰራ ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የጄሎ ሚዲያ ቤተሰቦች በያላችሁበት ለእናንተና ለጠቅላላው ቤተሰቦቻችሁ የተሟላ ሰላምና ጤና እመኝላችኋለሁ። ይህንን ቻናል ሰብስክራይብ እንድታደርጉ አስቀድሜ እጠይቃለሁ። እንግዲህ በዚህ ቻናል ላይ ስለ ኢትዮጵያ መልካም ነገር እንናገራለን። ትውልዱ የተሻለች ኢትዮጵያን እንዲረከብ ሁላችንም በጋራ እንድንሰራ እንድንረባረብ እዚህ ቻናል ላይ አበክረን ደጋግመን እንናገራለን። ስለዚህ በአውሮፓም በአሜሪካም በመካከለኛው ምስራቅም በየትኛውም የዓለም ጫፍ ያላችሁ ኢትዮጵያውያን ጄሎ ሚዲያን ሰብስክራይብ በማድረግ እንድትተባበሩን አስቀድሜ እጠይቃለሁ። ክቡራትና ክቡራን እንግዲህ ሰሞኑን የኢትዮጵያ ፌዴራል ፖሊስ እየወሰዳቸው ያሉ እርምጃዎች አሉ። በተለይ እዚህ ቲክቶክ በሚባለው ፕላትፎርም ላይ ያሉ እጅግ ነውረኛ ጉዳዮችን እናት ሀገራችን እንግዲህ ላለፉት ጥቂት ዓመታት አስተናግዳለች። በዚህ ማህበራዊ ሚዲያ ላይ በተለይም ቲክቶክ በሚባለው ላይ በርካታ ወጣቶች አላግባብ የተለያዩ አጉራ ዘለል የሆኑ ድርጊቶችን በማድረግ ዝነኛ እስከመሆን ድረስ ደርሰዋል። ከዛም ባሻገር በርካታ የሆኑ ቅራቅንቦችንም ሰብስበዋል ከማቴሪያል አንጻር ማለት ነው። ስለዚህ እነዚህን የሚከተሉ ሌሎች ደግሞ ታዳጊ ወጣቶች እነሱን የተከተሉ ወደ አልሆነ መንገድ እያመሩ ይገኛል። በተለይ በሀገራችን ሰምተንና አይተን ማናቃቸውን ነውረኛ ጉዳዮች ልክ እንደ ብሔራዊ ጀግና ራሳቸውን በመቁጠር ሲቀባጥሩ ሲለፋደዱ እና ፍጹም ነውር የሆነ ነገሮችን ሲያደርጉ ተመልክተናል። ይህንን ጉዳይ እንግዲህ አሳሳቢ በመሆኑ የኢትዮጵያ ፌዴራል ፖሊስ እጅግ አስፈላጊ የሆኑ እርምጃዎችን መውሰድ ጀምሯል። በዚህ ጉዳይ አብዛኛው ኢትዮጵያዊ ማለት ነው አብዛኛው ኢትዮጵያዊ ኢትዮጵያ እንድትቀጥል የሚፈልግ አባቶቹ፣ አያቶቹ፣ ቅድመ አያቶቹ ያስረከቡትን ሀገር እንድትቀጥል የሚፈልግ ኢትዮጵያዊ ይህንን ሰሞነኛውን የፌዴራል ፖሊስ እርምጃ በከፍተኛ ሁኔታ እየደገፈ ይገኛል። በተቃራኒው ደግሞ ፍጹም ኢትዮጵያ የምትባል ሀገር እንድትኖር የማይፈልጉ ኢትዮጵያ እንድትፈርስ የሚፈልጉ ኢትዮጵያ ውስጥ ያሉ ወጣቶች የትም እንዳይደርሱ እንዲባክኑ፣ እንዲቀነጭሩ፣ በአፍጢማቸው እንዲደፉ የሚፈልግ ደግሞ ቀላል የማይባል ስብስብ አለ። ቀላል የማይባል ማለት ነው። ከወያኔ ከሻዕቢያ ኢትዮጵያ በአጠቃላይ እንድትጠፋ ከሚፈልጉ ኃይሎች ጋር አብረው የሚሰሩ አሉ እዚህ ከተማ በዋናነት
ፐብሊክ ፊገር የሆኑ ሰዎች አሉ እዚህ ከተማ ውስጥ ማለት ነው። ስለዚህ ይሄን ነገር ይሄ የዱርይነት የጀብደኝነት ፍጹም ኢትዮጵያዊ ያልሆነ ስነ ልቦና የሚንጸባረቅበት ፕላትፎርም በአግባቡ ኢትዮጵያን እንዲጠቀሙ መንግስት ስራ እየሰራ ነው አሁን ላይ። ስለዚህ አብዛኛው ኢትዮጵያዊ ደስተኛ ነው። የሚንጫጫ ቡድን አለ። የሚንጫጫ ቡድን ሊንጫጫ ይችላል እንጂ ምንም የሚቀይረው ነገር የለም። ምክንያቱም ይሄ የኛ የእውነተኛ ኢትዮጵያውያን ሀገር ነው። በቃ ምንም ማድረግ አይቻልም። ለዚህ ሀገር ብዙ ዋጋ ተከፍሏል። ስለዚህ ኢትዮጵያውያን በጣም ስማርት በሆነ ወይ የሚመጣ አለ። ባህላችንን፣ ሃይማኖታችንን፣ ማንነታችንን ለማጥፋት የሚሰሩ ስራዎች አሉ። ሲታዩ ደህና ነገር ይመስላሉ። በተለይ ልጆች ያላችሁ እናንተ ተምራችሁ እናንተ ቤተሰቦች እናንተን አሳድገው ለዚህ ማዕረግ አብቅተው እናንተ ደግሞ ልጆች ወልዳችሁ ልጆች የምታሳድጉ ወላጆች ማለት ነው። የእናንተ ልጆች እናንተ በዚህ ደረጃ ለፍታችሁ ትምህርት ቤት ወስዳችሁ ከትምህርት ቤት መልሳችሁ ቁርስ፣ ምሳ፣ እራት፣ የሕክምና ያን ሁሉ ወጪ ያወጣችሁባቸው ልጆቻችሁ ማለት ነው ከየትም ተለቃቅሞ በመጣ ፍጹም ኢትዮጵያውያን ባልሆኑ ወረበሎች ተንከባክባችሁ አሳድጋችሁ መስጊድ ወስዳችሁ ቤተክርስቲያን ወስዳችሁ እድሜ ልካችሁን ስትለፉ የኖራችሁላቸው ልጆቻችሁን ወስደው ነጥቀዋችሁ በሶሻል ሚዲያ ሲያቆሽሹባችሁ ዝም ማለት የለባችሁ። ምክንያቱም የከፈላችሁት ዋጋ ቀላል ዋጋ አይደለም። አንድ ኢትዮጵያዊ አዲስ አበባም ይሁን ጅማ፣ ድሬዳዋ፣ ጅግጅጋ፣ አሶሳ ልጁን ትምህርት ቤት ልኮ ከትምህርት ቤት ለማውጣት አስቡት። አሁን በተለይ አዲስ አበባ ላይ እኔ ብዙ ጊዜ ያለው ወላጆች ልጆቻቸውን ከትምህርት ቤት ለማምጣት ሽሚያ ነው የሚያደርጉት። ስራ ቦታቸው ሆነው ልጆቻቸው ጋር ነው አይምሯቸው። ስለዚህ እናንተ ለልጆቻቸው በዚህ ደረጃ የምትጨነቁ ከሆነ ሶሻል ሚዲያ ላይ ደግሞ ልጆቻቸውን መጥተው ፍጹም ጋጠወጥ እንዲሆኑ የሚያደርጉትን መቃወም ይጠበቅባቸዋል። በቃ ይሄ የመንግስት ስራ ብቻ አይደለም፣ የጋራ ስራችን ነው። ሁላችንም መስራት ያለብን ነገር ነው። በግል እያንዳንዳችሁ ልጆቻችሁን መቆጣጠር አለባችሁ። ይሄ ሁሉ ደክማችሁ ዕዳ በዕዳ ሆነ ልጅህን አስተምረ ልጅክ ጋጠወጥ ፍጹም ኢትዮጵያዊ ያልሆነ ስራ ሲሰራ ካየክ ስለ እውነት ነው የምነግርህ። እኔ አሁን ልጅ የለኝም፣ እንደምወልድ አውቃለሁ። እግዚአብሔር አምላክ ትዳር እንደሚሰጠኝ አውቃለሁ። የኔ ልጅ እንደዚህ አይነት ልጆች ቢሆን የኔ መድከም የኔ መልፋት ምንድን ነው ትርጉሙ? እግዚአብሔር ያሳያችሁ። ስለዚህ ሰሞኑን ፌዴራል ፖሊስ እየወሰዳቸው ያላቸው እርምጃዎች በጣም የሚበረታቱ ናቸው። ማንም ጋጠወጥ እኛ ሀገር ላይ በዚህ ልክ ካሁን በኋላ አይጨፍር። በጣም እርግጠኛ ሆኜ መናገር እችላለሁ። ምክንያቱም ለኢትዮጵያ ብለው ህይወታቸውን እየሰጡ ያሉ ወጣቶች አሉ። አሁን በየአውደ ግንባሩ በየቦታው ለኢትዮጵያ ብለው ጫካ የሚያድሩ ኢትዮጵያውያን አሉ። ለምሳሌ የኢትዮጵያ ፌዴራል ፖሊስ አባላት፣ የኢትዮጵያ መከላከያ ሰራዊት አባላት፣ ወጣት ልጆች ለኢትዮጵያ ብለው ቁርስ፣ ምሳ፣ እራት የሚባል ነገር ምቾት የለም ኮቾሮ እየበሉ ለኢትዮጵያ ብለው የሚታገሉ አሉ። እዚህ ደግሞ አዲስ አበባ የማንም ዱርዬ ኢትዮጵያ ውስጥ መፎከርና መጨፈር አይችልም ካሁን በኋላ። በጣም እርግጠኛ ሆነን እናገራለን። ምክንያቱም ይህ ሀገር የኛ የኢትዮጵያውያን ሀገር ነው። በቃ ማንም ቡዘኔ እየመጣ እዚህ ቅርቅራቅም በሆነ አያራግፍብንም። ይሄ ሀገር የሃይማኖት ሀገር፣ የባህል ሀገር፣ የአብሮነት ሀገር፣ የመተሳሰብ ሀገር፣ የፍቅር ሀገር ነው ኢትዮጵያ። የስነ ስርዓት ሀገር ነው። የጨዋዎች ሀገር ነው። የደጋጎች ሀገር ነው። ይሄ ሀገር የጀግኖች ሀገር ነው። ጀግኖቻችን በዓለም መድረክ የታወቁት ሰግጠው ምናምን ይሄ ኮተት ሆነው አይደለም። እና ኃይሌ ገብረስላሴ ጎልድ ሜዳል ያመጡት ሰርተው ነው። እነ ቀነኒሳ በኦሎምፒክ መንደር ኢትዮጵያን ያነገሱት ሰርተው ነው፣ ለፍልፈው አይደለም፣ ወይም ቲክቶክ ላይ ቁጭ ብለው አይደለም። እነ ጥሩነሽ ዲባባ፣ እነ ደራርቱ ቱሉ፣ እነ አበበ ቢቂላ በባዶ እግራቸው ሮም ድል ያደረጉት በፉከራና በማቅራራት አይደለም፣ በላባቸው ነው። በላብና በሀገር ፍቅር ስሜት ነው። ስለዚህ ኢትዮጵያ ውስጥ መታወቅ የሚቻለው ትላንትናም ዛሬም ነገም እውነተኛ እውቅና የሚፈልግ ኢትዮጵያዊ ካለ ሰርቶ ጥሮ ግሮ ላቡን አንቆርቁሮ ነው ታዋቂ መሆን የሚቻለው። በ15 ቀን ታዋቂ ልሁን የምትሉ ሰዎች
ከ15 ቀን በኋላ እስር ቤት ነው የሚጠብቃችሁ። ደጋግመን እናገራለን። ስለዚህ ኢትዮጵያውያን ይህ ሀገር የጋራችን ነው። ይህ ሀገር የሁሉም ኢትዮጵያዊ ነው። የሁሉም ከጫፍ እስከ ጫፍ ያለ ነው። ኢትዮጵያውያን ተስማምተን ተፋቅረን ተዋደን በፍቅር የምንኖርበት ሀገር ነው እንጂ የማንም ወሮ በላ መጥቶ የሚፎክርበትና የሚያቅራራበት ሀገር አይደለም። ካሁን በኋላ ህግ የሚባል ነገር በደንብ ይተገበራል። እዚህ ሀገር ላይ በደንብ ነው የሚተገበረው። መንግስት አንዳንድ ጊዜ እንደዚህ አይነት ነገሮችን ችላ ሲል ዝም ሲል ምናምን እኔ በግሌ በጣም እናደድ ነበር። እውነቱን በነግራችሁ ማለት ነው። እኔ ፖሊስ አይደለሁም እንግዲህ እያንዳንዱን ዱርዬ በየመንገዱ እያፈስኩ ማሰር አልችልም። የግል እስር ቤት የለኝም። ግን በጣም እናደድ ነበር። ምንድን ነው የሚካሄደው እንል ነበር። መንግስት እንግዲህ አሁን የገባው ነገር ስላለ የህዝቡም ግፊት ስላለ ህዝቡም እያማረረ ስላለ ይህንን ነውረኛ ጉዳይ መንግስት አሁን በደንብ ጉዳይ ውስጥ ገብቶ ማጽዳት ስራ እየሰራ ነው። በነገራችን ላይ እኔ በላይ መንገሻም አጥፍቼ ከሆነ ማለት ነው የማልጠይቅበት ምክንያት የለም። ምክንያቱም እኔ በላይ መንገሻ አንድ ተራ ኢትዮጵያዊ ነኝ በቃ። ስለዚህ ከህግና ከህግ ውጪ የሚካሄዱ ነገሮችን እናወግዛለን። ወደፊት ለምናሳድጋቸው ልጆች፣ ወደፊት ይቺን ሀገር ለሚረከቡ ልጆች መልካም ነገሮች ይሰሩ ነው። ይሄ አስፓልት የሚሰራው፣ ይሄ ፕሮጀክቶች፣ እነዚህ ኮሪደር የምንለው፣ ይሄ የሃይድሮኤሌክትሪክ ፓወር፣ የማዳበሪያ የምንለው፣ የምን የምንለው፣ ነዳጅ የምንለው ነገር ሁሉ ለማን ነው? ለዚህ ትውልድ አይደለ እንዴ? ይሄ ትውልድ ይቺን ሀገር እንዲረከብ ስራ የተሰራ ነው። ስለዚህ ይሄንን ትውልድ ለማበላሸት የሚመጣውን ኃይል ደግሞ ቀድመን መከላከል አለብን። በቃ ይሄ ለጠቅላይ ሚኒስትር አብይ ወይም ለፌዴራል ፖሊስ ብቻ የሚሰጥ ስራ አይደለም፣ የሁላችንም ስራ ነው። በቃ ሰፈራችን ያሉ ወጣቶች ዲሲፕሊን ካላቸው እኛም እንከበራለን፣ እነሱ ደግሞ ነገ ይከበራሉ። እንዴ ሽማግሌዎችን የሚያከብር ትውልድ ያስፈልጋል። እዚህ ሀገር ላይ ሀገር ገንብተው ሀገር ያስረከቡ አባቶችን የሚሳደብ ትውልድ እዚህ ሀገር ላይ መኖር የለበትም። በቃ ፍጹም ጋጠወጥነትን መቃወም አለብን። ይሄ የፖሊስ ስራ ብቻ አይደለም። በዚህ አጋጣሚ የኢትዮጵያ ፌዴራል ፖሊስን በጣም ማመስገን እፈልጋለሁ። ትክክለኛ ስራ የሰራችሁ ነው። ክቡራትና ክቡራን ኢትዮጵያውያን እንግዲህ ይህ አዲስ ቻናል ነው። በላይ በርታ የምትሉኝን አመሰግናለሁ። በተቃራኒውም የማይመቻችሁ ሊኖር ይችላል። ምንም ማድረግ አልችልም። በአጠቃላይ ሁሉም ነገር በመልካም ሁኔታ ላይ እየሄደ ነው ያለው እዚህ ሀገር ያለው ነገር ማለት ነው። የተተዉ ነገሮች፣ የተረሱ ነገሮች ወይም ችላ የተባሉ ነገሮች ሁሉ እየተስተካከሉ ነው። በቃ መንግስት ስራ ጀምሯል። ስለዚህ መንግስት ሲሰራ እናመሰግናለን። እኔ መንግስት ሲሰራ አመሰግናለሁ። መንግስት አጥፍቶ ሳገኝ ደግሞ ማለት ነው በአደባባይ እናገራለሁ። ምንም የምዋሻው ነገር የለም። ምክንያቱም እኔ የምፈራው እኔን የፈጠረኝን አምላክ ብቻ ነው። የሰማይና የምድርን ፈጣሪ ብቻ ነው የምፈራው። መንግስት ሲያጠፋ በአደባባይ ነው የምናገረው። በተደጋጋሚ ስናገር ነበረ። አሁንም መንግስት ስህተት ከሰራ እናገራለሁ። ልሰናበታችሁ ነው። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ይህን ቻናል ሰብስክራይብ ብታደርጉ ደስ ይለኛል። እግዚአብሔር ኢትዮጵያን ይባርክ።